ፍች የሚፈቀድባቸው ምንድን ናቸው ነው። ባልናገራቸው ይሻላል። ይሄን ባልናገራቸው ይሻላል የሚለውን ጭምር ሰው እንዲሰማው ስለፈለጉ ነው። ለምንድን ነው እንደዚህ የሚልበት ምክንያት ሰው ለበጎ ነገር የሚጠቅም 1000 ተነግሮ የሚያጠፋ አንድ ከተገኘ እሷን በቃ እንደዚህ ከሆነ ያጠጋጋ እንፋታ ነው የሚለው እዚያ በኋላ ሰው ማለት ነው። ምክንያት ፈልጎ መኖር ነው እንጂ ምክንያት ፈልጎ መፋታት ልክ አለ። እግዚአብሔር ትንታችን ኢንቴንሽን የሚባለውን ጭምር ነው የሚያየው፣ ውስጥን ጭምር ነው የሚያየው እንጂ ዝም ብለን የምናደርጋትን ብቻ የሚያይ እንደኛ ዝም ብሎ አይደለም። የምናደርግባትን ምክንያት ብልጣብልጥነታችን ጭምር ያውቃታል እሱ እና መጠንቀቅ ጭምር ስለሚያስፈልግ ለማለት ፈልጌ ነው። እና ምንድነው መፋታት የሚቻለው? አንድ በክህደት፣ ሁለተኛ በማይድን በሽታ ሰውየው ፈቃደኛ ከሆነ አግብተሽ ኑሪ እኔ አልሆነልኝም ያንቺን ሕይወት ጨምሬ እንዲህ አላደርግም ብሎ እሱ ከፈቀደ እንጂ ሰነፈች፣ ቀጠነች፣ ከሳች ብዬ አልፈታትም የሚለው ሲገለበጥ ለወንዱም ይሰራል እና ታመመ ደከመ ብሎ አይፈታም። ስለዚህ የሚያፋታው አንድ የሃይማኖት ክህደት አንዱ ነው። ዝሙት ሁለተኛው ነው። ለምሳሌ አሁን አንድ ሰው ታስሮ ተገዶ ዝሙት ሊፈጽም ይችላል። ያንን በዝሙት ስለሚባገባ ሚስቴ በላይ እንዲሁኛለሁ ከባሌ በላይ እንዲሁኛለሁ ብለው መፋታት የለባቸው። ሰውየው ወይም ሴትዮዋ እንዳያውቅ አድርገው ንስሐ መግባት ነው ያለባቸው። ሳይገባሉ ይቀጥላል። ይሄ ማለት ነው ተገዶ የሆነ ነገር ካለ መናገር ግን የለባቸው። ያ ማለት እየሰረቁ የሚሰሩትን አይደለም፣ በችግር የሆነባቸውን ማለት ነው። አንዱ ዝሙት ያፋታል። ሶስተኛው በጎ ነገር እንዳይሰሩ ሁልጊዜ እንቅፋት የሚሆን ሰው፣ ድካም ያለበት ሰው አይፈታም። ለምሳሌ እንጸልይ ይደክመዋል፣ ያን ሰው ማበርታት ነው እንጂ ሊፈቱት አይገባም። ግን ሴትዮቱ ልጹም እያለች ባይጾም አንሶ ከኔ ጋር ካልፈላሽ አንቄ ነው የምጥል የሚል ቤተክርስቲያን ትሄጂና እግርሽ ነው የምሰብረው የሚል ሰው ካለ እንደዚህ አይነት በጎ ነገርን ራሱ ከመስራት አንሶ የማያሰራ ሰው ይፈታል። የማቴዎስ ወንጌል ምዕራፍ 6 ላይ ዓይን ብታሰናክልህ አንተ ካንተ አውጥተህ ጣላት። ማቴዎስ 18 ላይ ተናግሮታል። ሁለቱም ወንጌል ምዕራፍ ላይ ዓይን የተባለች ሚስት ናት። ብታሰናክልህ ማለት የጽድቅ እንቅፋት ከሆነችብህ በቃ አትጾምም አንተም አትጾም፣ አትጸልይም አንተም አትጸልይ የምትል ገንዘብ ልትሰጥ ለድሃ አይሰጥም እንኳን ሌላ ሎሚ ከሁለት የምትል ይላል በአተታ ሲተረጉሙት። ሲገለበጥ እንዳይን ብሌን የምትወጁ ባልሽም በሴት አንቀጽ ይናገረው እንጂ ለወንድ ማለት። ይሄ ግን ታዲያ ምን አለበት? መጀመሪያ ብቻውን መነገር አለበት። ወንድም የሚበድልህ ብቻ ነገረው፣ ከዛ ጓደኛ ይዘህ መከረው የሚለው ጌታ ያላት እቺ ሁሉ፣ ከዛ ንስሐ አባት፣ ከዛ ደግሞ ንስሐ አባት ባይገባ በጉባኤ ካህናት ጭምር ተሰብስበው ሁሉ ሊመክሩት ይገባል። ይሄ ሁሉ ከሆነ በኋላ ነው ይሄ ሁሉ ሊፈታ የሚችለው ማና። ይሄኛውን ነገር ግን ማስመከር መቻል፣ የራስን ድርሻ መውሰድ፣ መጸለይ፣ ጊዜ መውሰድ፣ ወደ ውስጥ መመልከትን ይፈልጋል እንጂ እንደዚህ ባልን ቁጥር ሰይጣን የሌለበት መሬት ስለሌለ የትም ብንሄድ ሰይጣን አለ። ሰይጣን የማይከተለው ሰው ስለሌለ ሰው ብንለውጥም እዚያ ሰው አጠገብም ሰይጣን አለ እና የተሻሻለ ስምና የተሻሻለ አካል ነው የሚኖር እንጂ ሰው ሁሉ ደካማ ነው። ይሄ ነው ያለው ነገር።